እንግዲህ ብልጽግናው መንግስት አሁን ያያችሁት የነው እዚህ ጋር ከወድማው ላይ እየተወቃ ካለበት ላይ ነው ቅንቡላ አርፎ እንግዲህ የገደለው ጉዲያ አንገላታናችሁ ማረና አንገላታናችሁ ማረ ከነኑ መንግስት ዜጎች እህል እየወቁ 6-7 በሬ ሞቷል። አንድ አህያ 2 ህፃናቶች በሬ ከሚወቁት ባለቤትየውም ቆስሏል። ይህን አይነት አምባገነን መንግስት ይዘን ነው እንግዲህ እኛ ጥያቄያችንን በአግባቡ ይፈታ ስላልን ህዝብ እየጨፈጨፈ ይገኛል። በዚህ አይነት ልክ የዓለም አቀፉ ማህበረሰብ ይህን ተረድቶ እንዲህ አይነት አምባገነን መንግስት ለኢትዮጵያ እንደማይበጅ ያውቁ ሁሉም ህብረተሰብ ህዝባዊ ጦርነት አድርጎ አስታላይ የገባው አምባገነን መንግስት ጠራርጎ ለማስወጣት በዚሁ አጋጣሚ ጥሬን አቀርባለሁ። ምክንያቱም በእንደዚህ አይነት ህብረተሰባችን አዝማራው በውጭ ነው ያለው፣ ህዝቡ በውጭ ነው ያለው። ባገኘው አጋጣሚ ጭፍጨፋ እያደረገ ነው። ይህን በመሰለ ሁኔታ በጥቂቱ ነው ይሄን ያሳየኋችሁ። በጠቅላላ በዛሬው ውሎ የተደረገው በብልባላም በህምራም በሸጎላም የተለያዩ ክስተቶች ተከስተዋል። ይህንኛውን ግን አጋጣሚ እኔ በእግሬ በገጠመኝና ባየሁትኝ አጋጣሚ ዜጎች ሀዘናቸው ተካፋይ ለመሆን ደርሼ ይህንን አይቻለሁኝ። ህብረተሰባችን በዚህ ልክ አይቶ ይህን አምባገነን መንግስት ማውገዝና ህዝባዊ ጦርነት አድርጎ አካባቢው እንደ ክፉ ጥርስ ነቅሎ ማባረር እንዳለብን ይሰማኛል። ይህ ማለት እኛ ባለበት ገድበን ስንይዘው ህዝቡን ነው አቅሙ በላይ ስንሆን ህዝቡን ነው አማራጭ ጭፍጨፋ ያደረገው። ይህንን አይተው ህዝቡ ይህንን አይነት ወንጀል የሚሰራ ወንጀለኛ መንግስት አምባገነን ግብረ ሰዶም የሚያካሂድ ቆሻሻ የሆነ መንግስት በእንዲህ አይነት ስራ እየሰራ ይገኛል። 6-7 ከፍተ እዚህ ወድቋል። ህፃናቶች ወድቀዋል። የሚታየው ነው እንግዲህ በእንዲህ አይነት ሁኔታ ነው ያለው ህብረተሰቡ። አጠቃላይ አውድማ የሚያሄዱትን ባሻጋሪ በቃ በከባድ መሳሪያ የሚደበድበው ወደ 7 ከፍት ነው። አሁን 2-3 ሰው 7 ከፍት አንድ አውድማ ያለቀው አዎ እየተሄዱ ሰላማዊ ሰው መሆናቸውን እያወቀ በቃ ህዝቡ መኖር በጣም አሳሳቢ ሆኗል። ለመኖር ከባድ ነው። በቃ ሰርተን አልበላን፣ ልጆቻችን አላሳደግ ምን ሊሆን ነው? እና አሁንም በማይማርያም እንደዚያው ጉዞይ ተመተዋል ነው የሚባለው። በብልባላም አጠቃላይ እንግዳ ሰላማዊ ሰው ገንዘብ ሰላማዊ ሰው እንዴት ይጨፈጨፍ?